አንዳንድ ጊዜ ቆሻሻነት በተሰማ ሰዓት ልብህ የቆሸሸ እንደሆነ ሲሰማ አካልህ ያለው ቆሻሻ ሳይሆን በውስጥህ ያለው ስሜት እንደ ቆሸሸ በገባ ሰዓት ወደ አልቁዱስ መዞር ይጠበቅብሃል። አልቁዱስ ይሄ ከአላህ Subhanahu Wa Ta'ala ስምና ባህሪያቶች መካከል አንዱ ነው። ቅዱስ ማለት ነው በሁሉ ነገር ንጹህ ማለት ነው። ከሁሉም አይነት ጎዶሎ የጠራ ጌታ ማለት ነው። አላህ Subhanahu Wa Ta'ala አልቁዱስ ነው። ከሁሉ ነገር ከሁሉ ጎዶሎ ነገር የጠራ ነው። ጎዶሎነት እሱን አይነካውም። እኛ ልባችን ውስጥ ጎዶሎነት በተሰማን ሰዓት፣ ፍትህ ማጣት በልባችን ውስጥ በሰፈረ ሰዓት ወደ አልቁዱስ በመዞር ይሄ ቅዱስ የሆነውን የአላህ Subhanahu Wa Ta'ala ማንነትና የአላህ Subhanahu Wa Ta'ala ረህመት ቅዱስ የሆነውን የአላህ Subhanahu Wa Ta'ala ንጹህነትን ልንላበስ ወደሱ ልንቀረብ ይገባናል። ታዲያ ወደሱ ለመቃረብ አልቁዱስ ጌታችን ሆይ በቅድስና ይሁንብህና ልባችንን አንጻን፣ ከመጥፎ ነገር አጽዳን ብለን ማለት ይጠበቅብናል። ሰላም አለይኩም ወራህመቱላሂ ወበረካቱሁ።